አሁንም ሩታ ተገፊ እንድትሆን ወይም ደግሞ ሩታን ሙሉ በሙሉ የመጫን ነገር ውስጥ እያስገቧት ወዳልተፈለገ መንገድ እያመሩት እንደሆነ እነዚህ ሰዎችን ተመልክተናል። ያንን ነገር ደግሞ ቀስ በቀስ ነገሩን ቪዲዮውን ቀስ እያልን እየመላለስን ለማየት ሞክረናል። ከዛ ቪዲዮ በተረጋጋ መንፈስ ምን አገኘህ ካላችሁኝ እንደሚከተለው የኔን ሐሳብ ነግራችኋለሁ። እና እንዴት ናችሁ? አለው እግዚአብሔር ይመስገን። ትናንትና የታዘቡት ደስ የማይሉ ነገሮችን አሉ። እነዛ ነገሮች በህይወት ዘመኔ ምናልባት እኔ እስከኖርኩባት እዚች ምድር ላይ አይቼ የማላውቀውን በጣም አስደናቂ ነገር እነዚህ ሰዎች አሳይቶኛል። ይህ ምንድነው? ሰይጣን በሪሞት ኮንትሮል እንደሚሰራ ስንመለከት የነበረው ይሄን ነው። ምክንያቱም ከዚህ ቀደም አብርሽ ሩታን መርጦ ከሩታ ጋር መሆን ይሻለኛል፣ ሩታ ነው የምታስፈልገኝ፣ እስካሁን ስህተት ነበርኩኝ፣ ወደ ራሴ ስመለስ ያደረግኩ ያለሁት ነገር በጠቅላላ ስህተት ነበረ፣ ስለዚህ አሁን እኔ መሆን የምፈልገው ከሚስትና ከልጄ ጋር ነው የሚል አንድ በሪሞት የታዘዘ ሰይጣን ይሄን ተናገረ። ውስጡ ያለ ማመዛዘን የማይችል በሰው የሚመራ የነበረ አንድ አብርሃም ያን ተናገረ። ይህንም እንዲናገር ያደረገው ሙሉ በሙሉ ይህንን እንዲናገር ያደረገው መተቱ ነው ተባለ። ብዙ ነገር ተነገረ። አንገቱ ላይ ያደረገው ሀብል ነው ተባለ። ብዙ ነገር ተደረገና ሩታና ኤፋን ተወቃሽ ያደረጉ። በተለይ ደግሞ ሩታን ለማሸማቀቅ ብዙ ተሞከረ። አሁን ደግሞ ከሩታ እጅ ወሰዱትና ወደ ሄርሜላ እጅ እንዲሆን በራሳቸው አንደበት ተናገሩ። ይህንን ነገር ያመቻቹት በጎረምሳ እንዲጠለፍ ወደ ሄርሜላ ቤት በምሽት እንዲሄድ ያደረጉት እነ ዴቭ እና ቡዜ እንደሆኑ ይህንን ከአንደበታቸው ሰምተናል። ሄርሜላ ጋራም እንድትሄድ ያደረግነው እኛ ነን። ረዳን አይደለ? አሁን ደግሞ በሁለቱ ፊት ክርክር ጭቅጭቅ። ታዲያ ይሄ አብርሽ ላይ ያደረው መተት ነው ብለው አምነዋል። ከዚህ ቀደምም እንኳን ቡዜና ዴቭ አይደሉም ሄርሜላ ራሷ ሩታ የሆነ ነገር አስደርጋበት ነው እንጂ እኔን ጥሎ በዚህ ፍጥነት ወደ ሩታ አይመለስም እያለች እንደነበረ የሩቅ ትዝታችን አይደለም፣ የቅርብ ጊዜ ትዝታችን ነው። ነገር ግን ዛሬ ላይ ደግሞ አብርሽ ሄርሜላን እንደሚፈልግና ከሄርሜላ ጋር እየተዝናና እንደነበረ ደጋግሞ ሲናገር ነበር። እዛ ብንሆን ይሻል ነበር እኮ። ለምን እንደመጣው እየተዝናና ነበር እኮ። እዛ እረፍት አሪፍ ነበር። የትኛው ነው ደስ ያለ? እየተዝናና ነበር እየተዝናና ነበር እኮ መዝናናት። ይሄንን ከሄርሜላ ጋር መዝናናት እንደሚፈልግ ሲናገር የነበረው የትኛው አብርሽ ነው? ባለፈውስ ከሩታ ጋር መሆን እንደሚፈልግ ሚስትና ልጁን የመረጠው አብርሽ የትኛው አብርሽ ነው የሚለውን ነገር እንዲለይልኝ ይፈልጋለሁ። ይሄ የሆነው በሪሞት ኮንትሮል የሚሰራ ሰይጣን አለ ማለት ነው። የሆነ ሰው ቁጭ ይልና ሲፈልግ ወደ ግራ ሲያደርገው ወደ ሄርሜላ ይመለሳል፣ ወደ ቀኝ ሲያደርገው ደግሞ ወደ ሩታ እንዲመለስ የሚያደርግ በሰው እጅ ያለ ሰው ወደ ፈለገው አቅጣጫ የሚያሽከረክረው ሪሞቱን የተጫነ ሪሞቱን አንድ ተጭኖ ወደ ሩታ እንዲመለስ፣ ሪሞቱን ደግሞ ሲያሻው አንድ የተጫነ ወደ ሄርሜላ እንዲመለስ የሚያደርግ ይሄ መተት አለ ማለት ነው። እጅግ በጣም የሚያሳፍር በዚህ ምድር ላይ ሆኖ ላይቻል የሚሆን ነገር ነው። በቃ ይሄ ሆኖ እንኳን የማይታወቅ ነገር ነው የተናገራችሁ ያላችሁት። ዛሬ በቃ በሙሉ ሄርሜላን ፈልጎ መጣ አይደለ? በጣም የምታሳፍሩ። እኔ አሁን በምን ስሌት በምን ብዜት እናባዛው ይሄን ነገር? እሺ ቢያንስ አሁንም እንኳን ሩታን ተዋት። አሁን አመናችሁ አይደለ? ይሄ ነገር ሩታ መተት እንዳላደረገችባት በደንብ 100% እርግጠኛ ትሆናላችሁ ብዬ አስባለሁ። መቼም ሆን ብላችሁ ሩታን ለመጉዳት፣ ሩታን ከሚዲያ ለማጥፋት፣ ሩታን ለማሸማቀቅ ካልሆነ በስተቀር በዚህ ልክ የሚገለባበጥ በዚህ ልክ እንዴ! ሰይጣን ራሱ በጣም የተገረመው እንደዚህ ያልታዘበና እንዲህ እንደሚቻል አላውቅም ነበር እኮ እንዲህ ይቻላል እንዴ ብሎ ተማረባችሁ እኮ። ክፋት፣ ተንኮል፣ ምቀኝነትን እኮ ከኛ ተማረ እኮ ሰይጣን። በዚህ ልክ እውቀቱ እንኳን ያለው አይመስለኝም ሰይጣን። እናንተ የሄዳችሁበት የክፋት ጥግ እሱ ራሱ እኮ ተገርሞ ተደንቆ እየተመለከታችሁ ነው። ክፋትና ተንኮል ከኔ የሚበልጠኝ ተገኘ። እኔን ታዲያ በዚህ ልክ ለምንድነው ሰይጣን ክፉ ነው ተንኮለኛ ነው የምትሉኝ እያለ እየተገረመባችሁ ነው። ምክንያቱም የምታመጡት ሴራ እጅግ በጣም ጥልፍልፍና ለሰይጣን ራሱ የሚከብደው እስክሪፕቶና ወረቀት ይዞ ቁጭ ብሎ ከእናንተ እየተማረ እንደሆነ ነው እየተሰማኝ ያለው። ምክንያቱም ሰይጣን እንኳን እንደዚህ አያደርግም። በቃ እንዴት ነው በዚህ ልክ አንድ ሳምንት ሩታ ጋር አንድ ሳምንት ሄርሜላ ጋር የሚያስቀምጥ ሰይጣን እንዴ? እሺ
ሰይጣን ነው ብላችሁ ካመናችሁ በኋላ ደግሞ መልሶ ውሽማ ጋር እንዲሄድ የሚያስደርግ ሰይጣን ከውሽማ ጋር ጊዜውን እንዲያሳልፍ ከእሷ ጋር ሲዝናና ሲጨፍር ሲደሰት ሚስቱን ጥሎ ሄዶ ከእሷ ጋር እንዲዝናና። አዎ በትክክለኛ አሁን ወደ ነጥብ የመጣችሁልኝ። በቃ አሁን ከእሷ ጋር እንዲዝናና ሚስቱን ትዳሩን ጥሎ እንዲሄድ ያደረገው ትክክለኛው መንገድ ሰይጣን ነው። በዚህ እናምናለን። ግን ሚስትና ልጆቹ ጋር እንዳይሆን የሚፈልገው አሁንም ሰይጣን ነው። ይህን ነገር እራሳችሁ እየመሰከራችሁ እንደሆነ ይገባኛል። ምክንያቱም ትዳርን የማይወደው ሰይጣን ነው፣ ፍችን የሚወደው ሰይጣን ነው። ስለዚህ አሁን እናንተ እየሰራችሁ ያላችሁት የሰይጣናዊ መንገድ ሰይጣናዊ የሆነ አስተሳሰብ እንደሆነ እንድትረዱልኝ ይፈልጋሉ። እንዴ በየትኛው ስሌት ነው አንድ ሳምንት ሩታ ጋር አንድ ሳምንት ሄርሜላ ጋር የሚያደርግ ሰይጣን? እንዴ አብረሽም ራሱ ለመምረጥ የተቸገረ ያለ የተሰማኝ ነው። ምን ማለት ነው በዚህ ልክ? እንዴ እሱ እኮ የሆነ ነገር የፈለገውን ምርጫውን እኮ መናገር ይችላል። ምርጫ ማለት ሚስቱን ጥሎ ሄዶ ከሌላ ሰው ጋር መሆን አይደለም እኮ። እኔ አሁን እዚህ ጋር መናገር የምፈልገው የሄርሜላን የብልግና ጥግ ነው። ይኸው እዚህ ጋር ሲጀመር ቤታችንን ስትበጠብጥ የነበረ ሴት ምን ታደርጋለች? እኛ ብለሽ የጀመርሽውን ተብለሽ ጨርሰሽዋል። እኔ እናት አንቺ ነሽ አይደል የህይወት ማታስፈልጊው አዲስ ህይወት ጀምሯል። ስለዚህ አጨቅብኛውን ሰላም አግኝቷል ልጁ እንጂ ሄርሜላ በተቻለ መጠን አንድን ሰው በአንድ ሰው ድክመት ለማግኘት አትሞክሪ። ሄርሜላ አሁን እዚህ ጋር አንቺ እያደረግሽ ያለሽው እውነት አንቺን አፍቅሮ አንቺን ፈልጎ አንቺን ወዶ አብርሽ እንዲመጣ እያደረግሽ ሳይሆን ሩታን ነጥብ በማስጣል ከሩታ የተሻለ ለአብርሽ የምታስቢ በማስመሰል የምርጫ ቅስቀሳ እያደረግሽ እንደሆነ ደጋግሜ ተናግሬያለሁ። ዛሬም ደግሞ ቤተሰቦቹ ፊት አንቺ የተሻለሽ አንቺ ለአብርሽ እንደምታስቢ ለማስመሰል እየጣርሽ። በነገርሽ ላይ ቤተሰቦቹ በዚህ ልክ በአብርሽ ላይ ስልጣን እንደሌላቸው ማወቅ አለብሽ። ልጁ አሁንም የሚፈልገውን ነገር ነው እያደረገ ያለው እንጂ ቤተሰቦቹ አስገድደውት እንዳልሆኑ እወቂ። ምክንያቱም አብርሽ ከዚህ ቀደምም ማድረግ የፈለገውን ነገር ያለማንም ፍላጎት ሲያደርግ እንደነበር ሁላችንም እናውቃለን። ቤተሰብ የለ ምን የለ የፈለገውን ነገር ያደርጋል አብርሽ። አሁንም የፈለገውን ነገር ነው እያደረገ ያለው ብዬ ነው ማምነው። መወሰን ከብዶታል ይሄ ልጅ አብርሽ መወሰን ከብዶታል። በቃ እንዴ ከዛን ሄርሜላ መጣሽና አንቺ ከሩታ በላይ አሳቢ በቃ አይ እኔ እኮ ከእናንተ ጋር ቢሆን ችግር የለብኝም በቃ ብቻ ስልክ አንሱልኝ እንጂ ምናምን። ሩታ ነች ከነሱ ጋር እንዲሆን የማትፈልገው። ከነሱ ጋርማ እንዲሆን የማትፈልገው እኮ ደጋግመ ተናገረች። አውቀው የተኛም ቢቀሰቅሱት አይሰማም ተባለ እኮ እንዴ ደጋግመ ነገረቻችሁ እኮ። እጅን ሄርሜላ የምትባል ተቀናቃኟን ከኋላ ያንጠለጠላችኋት እንደ ጭራ እያደረጋችሁ የመጣችሁ እንዴት ተፍቀርላችሁ? ሲቀጥል ደግሞ ማንም ሰው ቢሆን በዚህ ልክ ስሙ ጠፍቶ እናንተ ሙሉ በሙሉ ባልተረጋገጠበት ምክንያት አንቺ ነሽ አብርሽን ያፈዘሽው፣ አንቺ ነሽ አብርሽ እንዲሆን ያስደረግሽው፣ አሳስረሽ ያስቀመጥሽው፣ መኪናውን ሌላ ሰው እንዲነዳለት ሐሳቡን በሙሉ ኮንትሮል አድርገሽ አንቺ በአንቺ ሐሳብ እንዲንቀሳቀስ አድርገሻል እያላችሁ እየሞገታችኋት ያለች ልጅ እንዴት አድርጋ ከእናንተ ጋር እንዲሆን ትፍቀድላችሁ? እዚህ ጋር መጣሽና ሄርሜላ ደግሞ አንቺ ከሩታ የተሻልሽ በአስተሳሰብም በምልከታም የተሻልሽ እንደሆንሽ ለቤተሰቦቹ እያሳየሽ አንቺን እንዲመርጡ ከአንቺ ጋር አንድ ሳምንት እንኳን እንዲዝናና የምር ጀግና ነሽ እንዲፈቅዱልሽ አድርገሻል። ምክንያቱም የማሰብና የማመዛዘን ሁኔታቸው ደካማ ስለሆነ አንድ ሳምንትም ከአንቺ ጋር እንዲሆን አድርገዋል። አንቺ የተሻልሽ እንደሆነ እንዲሰማ